ሰላም ሰላም እንዴት ናችሁ የዩቲዩብ ቤተሰቦች? ዛሬ ደግሞ የክላን ጥቅሙ ምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ ደግሞ ላይክ ማድረግ እንዳትረሱ። መለቃችሁ ቪዲዮዎች እየታዩልኝ አይደለም፣ ታይቶም አይታወቁም እና ይታይልኝ በእናታችሁ። ሰብስክራይብ ላይክ አድርጉ። ወደ ቪዲዮ በቀጥታ እንገባለን ማለት ነው። ይሄን ገባልን እንደተለመደው ክላን አዲስ ክላን ነው እንዳሳያችሁ እንዲመችኝ ብዬ ነው አዲስ ክላን የገባሁት። ባንግላዴሽ ይሻላል፣ ምክንያቱም ይሄ በጣም ብዙ ከ55 ማክሲመም ራንክ ከ55 በላይ ነው። እኔ ደግሞ 56 ነው፣ በደንብ ቻሌንጅ ይኖራል ማለት ነው። የምትመለከቱት ማለት ቲም ሬቲንግ 65 ኤሊት፣ ዲስክሪፕሽን ደግሞ ኤሊት ነው። ሲዝን ክላን ፖይንትስ ደግሞ 1,713,442 ነው። ከሞላ ጎደል አሪፍ ነው፣ አሪፍ የሚባል ክላን ነው የገባ ነው ማለት። እንደምትመለከቱት የክላኑ ሂስትሪ ጠቅላላ እዚህ ጋር ነው ያለው። ሮሜርጊዝ ጆይንድ ዚስ ክላን ከ11 ሴኮንድስ አጎ ይላል እዚህ ጋር አለ ጠቅላላ። በአሰልጣኝ ስም የምትጠሩት ደግሞ ዣቢ አሎንሶ ሌፍት ክላን ይላል ከአንድ ቀን በፊት። በቃ ጠቅላላ ሂስትሪ ይዞ ያለው ስንት ክላን እንዳስገባችሁ ምናምን ይታያል። ሊደር ቦርድ ደግሞ እንደምትመለከቱት ባንግላዴሽ ናቸው ጠቅላላ ባንግላዴሽ። እኔ ባንግላዴሽ መርጫለሁ እንድንመሳሰል ማለት 25 ክላን ካላችሁ አንሎክ ታደርጋላችሁ። ሪዋርድ ናቸው በቃ የዚህ ቪዲዮ ዋነኛ ዓላማ ይሄ ነው፣ ሪዋርድ ነው። በ25 ዳይመንድ በ1 ሚሊዮን ክላን 25 ዳይመንድ ታገኛላችሁ። ሌጀንደሪ ቦስት ደግሞ በ2 ሚሊዮን ክላን ሌጀንደሪ ቦስት ታገኛላችሁ። ሌጀንደሪ ቦስት በጣም በቃ አሁን የምታገኙትን ዲፒ እጥፍ አድርጎ ነው የሚያባዛላችሁ። ይሄ 150 ሌጀንደሪ ነው፣ 150% ይጨምርላችኋል ከምታገኙት ዲፒ ማለት ነው። አሁን 10 ጎል ብታገቡ እጥፍ አድርጎ ወደ ማክሲመም 300 ምናምን ዲፒ ምናምን ሊሰጣችሁ ይችላል። ሌጀንደሪ ስካውት በ3 ሚሊዮን ክላን ነው። 500 ኮይን በ5 ሚሊዮን ክላን። ሬድ ስፔሻል ኮች በ7 ሚሊዮን 500 ሺህ ነው። ስፔሻል ፕሌየር ያላችሁ እንደኔ ይጠቅማችኋል። 150 10 ሚሊዮን ክላን በ150 ዳይመንድ ነው የሚያስፈልጋችሁ። ይሄ ነው ጥቅሙ የክላን። ሌላ ነገር ደግሞ ማወቅ ያለባችሁ ነገር ሜምበርስ ነው። ሜምበርስ ላይ ብዙ ፕራይዞች ታገኛላችሁ። አንደኛ ላይ ያለው ካብሬላ ይባላል። 50 ዳይመንድ ያገኛል ካልተበለጠ። አንደኛው ነው ካጠናቀቀ ሲዝኑ እስከሚያልቅ 4 ቀን የቀረው 50 ኮይን ዳይመንድ ያገኛል። ደግሞ አፍናን ይባላል ክላውን ክሬት ያደረገው በ150 ዳይመንድ ነው፣ ግን ፈጥሮ እሱ ዝቅ ብሏል። እኔ በ0 ክላን 32ኛ ደረጃ ላይ እገኛለሁ። እንደኛ ተጫወቱም አሉ። ይሄን ይመስላል። ሌላ ብዙ ነገሮች አሉ። ደግሞ ብዙ ማያውቀው አንድ ነገር አለ። እንደምትመለከቱት ክላን ማች፣ ወደ ፍሬንድ ማች፣ ፕራይቬት ማች ውስጥ ገብታችሁ ክላን ማች አለ። ክላን ማች ስነኩ ክላን ላይ ያሉ እንደናንተ የሚጫወቱ ሰዎች ከነሱ ጋር መጋጠም ትችላላችሁ። ይሄ በጣም የተመቸኝ ነገር ዴሊስ 26 ላይ መጣ አስገራሚ ነገር ነው። ክላንም ዴሊስ ላይ 26 ላይ ነው የመጣው። ቢሆንም ግን ይሄ በጣም አስገራሚ ነገር ነው። ይመቻችሁ። ይሄን ቻናል ደግሞ ሰብስክራይብ ማድረግ እንዳረሱ፣ ቪዲዮውን ደግሞ ላይክ ማድረግም እንዳረሱ። ይቻማችሁ።